ራሳችሁን ትበድላላችሁ። እርግዝና ሊመጣ ይሆናል ብላችሁ የምታስቡት ነገር ስለሌለ ነው። ሆነ ያን ነገር ስለሌለ ነው። በመጀመሪያ ደረጃ እንግዲህ አላህ ይጠብቃችሁ፣ አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች በያላችሁበት ሰላም ብያለሁኝ። አላህ ከእንደዚህ አይነት ነገር አላህ ይጠብቀን። እንግዲህ ይህች እህታችን ምንድነው ያጋጠማት? ካሰሪዋ ደፍሯት መንታ ልጆችን አርግዛለች ማለት ነው። ማርገዙ ብቻ ሳይሆን ብዙ ውስብስብ ነገሮች ያጋጥሟታል ማለት ነው። ሁላችንም በስደት ያልፍልናል ብለን የመጣን እህቶች ሁላችንም አላህ ይጠብቀን። እና እስኪ ምን ተፈጠረ የሚለውን በቪዲዮ ላይ እናያለን። ከዛ በፊት ግን ጭንቅላቴ ከተለቀባችሁ እንዲያትፈሩሽ ጸውሬ እንዲና እንዲከፍዬ ሰርቸው እንደዚህ እንደምታዩት ሆናል። አብሽሩ አብሽሩ፣ ተረጋጉ። እስኪ ወደ ቪዲዮ እንሂድ። ሆነ ያንቺ ሀቅ የሚወጣው መቼ ነው መሰለሽ? ልጆችሽን ከወለድሽ በኋላ ነው። ምንስ አንድስ ክፍልስ ብትአሁን ነው ትጌ አሁን እኮ ይቺ ልጅ እንደ አላህ ላይ ቀድር አላህ ላይ ጉድ። እኔ የምመኝልሽ ግን ልጆችሽን አላህ በሰላም ያኑርልሽ ነው። ሀቅሽም ይወጣል፣ መብትሽም ይጠበቃል እዚህ ሀገር። ይሄንን ወቂ። ግን ጥፋት አጥፍተሻል። ጥፋት ያጠፋሽው መቼ ነው? ይሄ ነገር ሲደረግ ብትጠፊ እንኳን ቀጥታ ወደ ፖሊስ ነበር መሄድ የነበረብሽ፣ ወደ ሆስፒታል ነበር መሄድ የነበረብሽ። እዚህ ጋር እንግዲህ እኛ ብዙ ችግር አለብን እኛ ሀበሾች በተለይ ማለት ነው። በእርግጥ የሰው ልጅ ሲደነግጥ የሚያደርገውን አያውቅም። አንደኛ፣ ሁለተኛ እኛ ብዙ ጊዜ ወደ ህግ አንነድም፣ ወደ ህግ ምክንያቱም ወደ ህግ አንነድም። ሁላችንም ቀጥታ ሌላ መፍትሄ ነው የምንፈልገው ማለት ነው። ሀታ አሁን እሷ ህጋዊ ናት። ህጋዊ ባንሆነ ራሱ እንዲህ አይነት አደጋ ከደረሰብን ማመልከት እንችላለን። ምክንያቱም እኛ ህግ እዚህ መጥፎ ነገሩ ላይ ከሌለንበት ወይም እኛ ወንጀለኛ እስካልሆነ ድረስ ምንም አይመጣም። የሆነ ነገር ተጣርቶ ወደ ሀገራችን ለምንሳፈረው ወንጀል እስካለብን ድረስ እዛ ሀገር ደስ የሚለው ነገር የማንም ሰው መብቱ የተከበረ ነው ማለት ነው። ይሄ ደግሞ አይኔን እንትን ይለኛል። ማስረጃ ለማየት ማለት ነው። ይሄን ነገር አታደርጉም እናንተ። አሁን እሷ ምንድነው ማስረጃ የላትም ያለ እንግዲህ ማስረጃዋ መቼ ነው የሚወጣው? ስትወልድ እነዚህ ልጆች ከተወለዱ ከወላዲያ በኋላ የዲኤንኤ ምርመራ ተደርጎ ነው እንጂ ምንም አይነት ማስረጃ አልያዘችም ማለት ነው። ተበድላችሁ መልሳችሁ ራስ ልጆቹ ተመርምረው ሰውየው ይያዛል። ሳይወድ በግዱ ሚስቱን እንዳስቀመጥ አንቺን አስቀምጦ ልጆቹን ሳይወድ በግዱ ያሳድጋል። አንቺ ደግሞ ምራት መዋጥን ትሆኛለሽ። ቀስ ምራት መዋጥን ማለት የዜጋ ሚስት ትሆኛለሽ ማለት ነው። ስለዚህ መብትሽም እንዳይቀርብሽ ገብቶሻል። መጀመሪያ አንቺ ጤንነት፣ ከዛ የልጆችሽ ሴፍቲ መጠበቅ አለበት እና አሁን ይሄ ደም የሚፈሰው ነገር ከበዛ ደግሞ በህይወቷ ላይ አሁን እንግዲህ ምንድነው ችግሩ መሰላችሁ? ልጅቷ ሐኪም ቤት ሄዳለች። መጀመሪያም እንዲያረገዘች አታውቅም ነበረ። ሄዲያ ስትመረመር እንግዲህ መንታ ልጆችን አርግዛለች። መንታ ልጆች ማርገዝ ብቻ ሳይሆን ልጆቹ አይተነፍሱም ተብያለሁ ነው የምትለው። ልጆቹ ካልተነፈሱ ደግሞ ያው መውጣት ነው ያለባቸው ማለት ነው። አደጋ ሊፈጥር ይችላል። ሙኒት ጋር ልደውልላት የምር በጣም ተማሶኛል። በዛ ላይ ነው ደም ማነስ አለብኝ። ስራ ስለምትሰሪ ነው ደም መፍሰስ ከጀመረ ማለት ነው። በጣም ቆይቷል። ከመጀመሪያው አዎ ቆይቷል። እኔ መሰለኝ በቃ የሆነ አንዳንድ ጊዜ ወር አበባችን ሲዛባ የሚቆየል እንደዛ ነው መሰለኝ። በኋላ ላይ ነው እንደገና ያወቁት እንደ እርግዝና አለ፣ ግን ደም ይፈሰኛል። በዛ ላይ እኔ ማህፀኔን ያመኛል። ይሄ እንግዲህ ያው ሁሉም እንደ እርግዝናው ይለያያል። ብዙ ጊዜ እንደዚህ አይነት ችግሮች ይፈጠራሉ ማለት ነው። የደም ማነስ ከደም መፍሰስ ጋር የሚያገናኘው ነገር የለም። በእርግጥ ቢሆንም ግን ያው የራሱን የቻለ ሌላ ችግር አለባት ማለት ነው። የማህፀን ችግር አለብኝ፣ ማህፀኔን ያመኛል እያለች ነው። ለራሴ በጣም ያስፈራኛል ከልጆቹ በላይ ማለት ነው። ግድ እኔ ደግሞ መትረፍ አለብኝ። ወድቀሻል ወይንስ የሆነ የምግብ መዛባት? እንግዲህ እኔ የምግብ ዝላይ ግን ቢራ አሳቀችኝ። የምግብ መዛባት በነገራችን ላይ የደም መፍሰስን አያመጣም። እኔ እስከማውቀው ዶክተር ቢቸግር እባላለሁ። ባዛገበ መጋባት ይሁን አላውቅም፣ ብቻ አሁን ላይ በቃ እኔ መዳን እንዳለብኝ ነው ማንተን ምለው። አላህ ያሽርሽ። እሺ እኛ አሁን እንዴት ምን እንድንረዳሽ ፈለግሽ? በቃ እኔ የራሴ እኔ መዳን አለብኝ። ለዛችን የቱ ልጅቱ ልጅ እኔ መኖር አለብኝ። በሚያሳዝን ሁኔታ እንግዲህ ልጅ አላት ኢትዮጵያ
ልጇን ልታሳድግ ሊያልፍላት ነው የመጣችው። እንዴ ወላሂ ላዝም አላህ ከክፉ ነገር ይጠብቀን። ወረበል ለሆነ ሀጃ ወታችሁ እንደገና ሌላ ያልታሰበ ነገር ሲፈጠርባችሁ በጣም ከባድ ነው። የራሷ ልጅ አላት እንግዲህ የራሷ ትዳር አላት። የራሷን ህይወት እንትን ለማለት ለማቅለል መታ እንደገና ህይወት ያ ረብ አላህ ይጠብቀን። አላህ ይጠብቃችሁ ሁላችሁ። ስለዚህ በቃ እሷ ትዕግስት የምትፈልገው በሰይፉ ቤት ተስፍሽ ቤት ብር ሀቢባ ማለት አዚዛ ሀቢባ አልኩኝ። ተዋቶላት ሂዳ ታይታ ነው ይሄ ነገር የታወቀው። አሁንም በሱ ቤት ብር ተዋቶላት ሕክምናዋን እንድታደርግ ነው አይደለም አሬ? አዎ እንደዛ ነው። ዛሬ ተስፍሽ ራሱ በዋትስአፕ ሪከርድ አድርጎልኛል። ግን ቶሎ እሱ ፍቃደኛ ነው፣ ለማሰባሰብ ዝግጁ ነው። ግን አሁን ከመዳም ቤት ብትወጪ እነዛ ቤት ያከራዩ ሰዎች ይቀበሉሻል? ይሄ እንግዲህ የሀበሻ ችግር ነው። ከሰማ አይቀበሉኝም። ሀበሻ ለሀበሻ ታውቃላችሁ፣ በአማን ቀን እንጂ በችግር ቀን በአብዛኛው በተለይ እነዚህ ቤት አከራዮች በችግር ቀን መረባረብ ብዙም አይፈልጉም። አብዛኛው ታውቂያለሽ፣ ሳውዲ ላይ በጣም ከባድ ነግረውኛል። እነሱ ጋር ሆነሽ አልተናገርኩም። ኦኬ መዳምሽ እስካወቀሽ ትቀበልሻለች? ሴትዬ አሁን ያስገባበት ስራ አታውቅም። ኦኬ መጀመሪያ ደውዬለት ልምጣ። ወረቀቷም ተበላሽቷል። ፓስፖርትሽ ይዘሽዋል? ፓስፖርትሽን? ኧረ ከእነሱ ጋር ነው። በቃ እሺ፣ አሁን እርዳታ ተደርጎልሽ ቶሎ ብለሽ ሐኪም ቤት ትገቢያለሽ። ባትነግራት አሪፍ ነው። እንግዲህ ምንድነው ቪዲዮ ወደ መጠቅላሉ ስንሄድ እቺ ልጅ እንግዲህ ተረድታ ሕክምና ተደርጎላት ልጆቹም የሚወጡ ከሆነ ልጆቹ ይወጣሉ ማለት ነው። ምክንያቱም ካልተነፈሱ የልብ ምት ካለላቸው ምንም ፋይዳ የለውም። ይሄ ነገር እሷን መርዳት ለምትፈልጉ በተስፊሽ ቤትና በአዚዛ ቤት በቲክቶክ መሄድ ትችላላችሁ ማለት ነው። ሁሉም ሰው የሚችለውን ቢረዳ ጥሩ ነው። በሁለተኛ ደረጃ እንግዲህ ከእንዲህ አይነት ነገር አላህ ይጠብቀን። እንዲህ አይነት ነገር ቢፈጠር እንኳን ወደ ህግ አካል ሂዳችሁ ምናልባት በቃ የሆነ ነገር በተለይ በኮንትራት የመጣችሁ ህጋዊ የሆናችሁ መብታችሁን ማስከበር ትችላላችሁ ማለት ነው። እንደዚህ አይነት አላህን የማይፈሩ ከሙጅሪሞች አላህ ይጠብቀን። በሀበሻ ቤት የምታከራዩ ሰዎች ደግሞ በችግር ሰዓትም ያን ሰው በአማን ቀን ብቻ አይደለም የሰው ልጅ የሚወደደው፣ በችግሩም ሰዓት ያን ሰውዬ ከጎን መሆን አለባችሁ ማለት ነው። የዛሬ ቪዲዮ እንግዲህ ለሌሎቻችሁ ጥንቃቄ እንዲሆን ራሳችሁን ጠብቁ ሳይሆን በፊት ከሆነ በኋላ ደግሞ አላህ ከሪም ብላችሁ ቀጥታ ወደ ህግ ሂዳችሁ ያኒ ዝም ባላችሁ ቁጥር ህይወት በጣም ውስብስብ ነው የምትለውና አላህ ይጠብቀን ሁላችሁም። እሷንም እንግዲህ አላህ ጤናዋን ይመልስላት፣ አላህ የሚሻለውን ያርግላት። የልጆቹ መፈጠር መወለድ ኸይረ ነገር ካለው